ሰላም ሰላም፣ ውድና የተከበራችሁ የሜሲ ኢትዮፕቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ፒስ? እንዴት አሳልፋችሁ? የሙስሊም ውድ ቤተሰቦች ኢድ ሙባረክ፣ እንኳን ያደረሳችሁ። በዓሉ እንዴት ነበረ? እኔ ጋር ሁሉ ሰላም ነው አለው። ደህና ነኝ። ጠፍቻለሁ። አይ ነው ጠፍቻለሁ፣ አውቀዋለሁ። ለምን ስላልተመቸኝ ነው። ትንሽ ስራ ቢዚ ስለሚያደርገኝ ነው። ለዛ ነው የጠፋሁት። አሁን ግን በሰፊው መጥቻለሁ በሰፊ ቤተሰቦቼ የኔ ውዶቼ። ግን እያረሳችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። እኔ የእናንተ ቅመማ አበረታቱኝ እንዳረሱ። ሰብስክራይቡን እየገጫችሁ ላይክ እያደረጋችሁ ሼር እያደረጋችሁ እለፉ። እኔ ደስ የሚል ነገር እኔ ሼፍ መሲ ለእናንተ ምርጥ የምግብ አሰራርም ሆነ ሌላ ነገር ይዤ እቀርባለሁ። ሁላችሁም ደግሞ አበረታቱ። ዋናው የእናንተ አስተያየት፣ የእናንተ ሀሳብ አስተያየት ስጡ፣ እቀበላለሁ። ዛሬ ደግሞ ያው ሼፍ ስለሆንኩኝ ነው እንደዚህ ሻሻ ስሬ ደግሞ ያው ታውቃላችሁ ምግብ ስሰራ ኩሽና ላይ እንደዚህ ነኝ። እንደነሱ አይደለም። እነሱ እንደዚህ ፀጉራቸው እንደዚህ አድርጎ ሲገቡ እናደዳለሁ። እኔ ግን ምግብ ስሰራ እንደዚህ ፀጉሬን ሸፈፍን እናድርጌ ነው ምግብ ስሰራ። ያው ታውቃላችሁ እኛ ኢትዮጵያዎቹ ጋዚ በጣም ጎበዝ ነን፣ በሙያችን ደግሞ ጎበዝ ነን። ስለዚህ ቤተሰቦች ዛሬ ደግሞ የሚሰራው ምግብ ምንድን ነው? ሙሉክዬ ማለት ደግሞ ታውቃላችሁ ኢትዮጵያ ላይ ዶሮ እንዴት እንደምሰራ እንደ ዶሮ እዚህ ሀገር ሙሉክዬ ሞያ ይፈልጋል። ዝም ብሎ አይሰራም ጋይዝ፣ በጣም ጊዜ ይፈጃል። ከሱ እኔ ሙሉክዬ የሚሰራው ቀን ወደ ውስጥ ቼክ አላረጉም። ማጽዳት ይቅርና ወደ ውስጥ አልገባም። ለምን ኩሽና ላይ ነኝ ቀን ሙሉ። ለምን ስራው በጣም ጊዜ ይፈጃል፣ ጥንቃቄ ያስፈልጋል። ዝም ብሎ ከተሰራ አይበላም። እና ቤተሰብ እዚህ ጋር ይሄ ነገር ክዝበራ ወይም ድንብላል። እናንተ ድንብላል ማለት እዚህ ሀገር በብዙ ነገር ይጠቀማል። እኔ በእርግጥ አንድ ቀን ኢትዮጵያ ሄጄ ራሱ በኢትዮጵያ ላይ እንደ በርገር ሰርቻለሁ። በድንች እሱን ጠብሼ እንደ በርገር ዳቦ ውስጥ ከትቼ ምርጥ ምግብ አይደል? ሄጄ እንደዚህ አይነት ምግብ ቤት ነው ከፍተው እና ደግሞ ድንብላል ያስፈልጋል። ሙሉክዬ ድንብላል በጣም ያጣፍጣል። ጣዕሙ ራሱ የሙሉክዬ ጣዕሙ በዚህ በቃ። እና ነጭ ሽንኩርት በብዛት ደግሞ ነጭ ሽንኩርት ያስፈልጋል። በብዛት ነጭ ቢያንስ 2 ወይ 3 እንደዚህ ያስፈልጋል ነጭ ሽንኩርትና ድንብላል ካለ ምግቡ ሱፐር። አንደኛው ደግሞ የሚያስፈልገው ጋይዝ ሐሞት ሎሚ ከሌለ ምግቡ ይዘጋል። 1 ኪሎ ኑስ ብርቱካን አልኩኝ ይቅርታ፣ ሎሚ 1 ኪሎ ወይ 1 ኪሎ ግማሽ ያስፈልጋል። እሱ ካልገባ አበሉ ምግቡ ይዘጋል። እና ደግሞ እዚህ ጋር እምዬ ሙሉክዬ አጥቢያት እዚህ ጋር ከጠዋት ጀምሮ እሱን እያጠብኩ ነበር። አጠብኩኝ እንደ ዶሮ ጭብጭብ አድርጌ አጥቤ ጨርሻለሁ። እምዬ ዶሮ ማለች እዚች ጋር እምዬ ዶሮ ያስፈልጋል እሷ። ከዛ በኋላ ደግሞ የሚገቡ ቅመማ ቅመሞች አሉ። ሁሉንም ደግሞ አንድ ላይ እንዴት እንደሚገቡ እንዴት እንደሚሆን መጨረሻ ላይ እምዬ ሩዝ ደግሞ አለ በጎኔ ላይ ግርማ ሞገሷ የእምዬ ሩዝ ደግሞ ጎኗ ላይ ገጭ ይላል። ከዛ በኋላ መጨረሻ ላይ እናያለን። አብራችሁን ቆዩ። ስለምታበረታቱኝ ደግሞ አመሰግናለሁ። እየገባችሁ ሰብስክራይብ ላይክ ግጩልኝ። አታልፉ። እኔን ይጠቅመኛል ቤተሰቦች። ቪዲዮዬ ደግሞ ማስታወቂያ እየመጣ እያያችሁ እንዴ እናንተ ሞኔታይዝ ስለሆንኩኝ ማለት ነው ግዴታ ቪዲዮ መታየት አለበት። ስለዚህ እየገባችሁ ቪዲዮን እያያችሁ አበረታቱኝ። ወዳቻለሁ። እኔ የእናንተ ሜሲ የማዳም ቅመም እና መጨረሻ ላይ ከዚህ በኋላ ግን በቪዲዮ ላልገባ እችላለሁ። ለምን እያሳየው ዳይሬክት ምግቡ እንዴት እንደሚጨማመር እንዴት እንደሚሰራ ሁሉም ነገር እስከ መጨረሻው ድረስ አሳያችኋለሁ። ቀጥታ ወደ ስራ። አመሰግናችኋለሁ። ሰብስክራይብ እያደረጋችሁ እንዳትረሱ ቤተሰቦች። ሰብስክራይብ ላይክ እየገጫችሁ ሼር እያደረጋችሁ እየገባችሁ መሲት የማዳም ቅመም አለች ብላችሁ እየገጫችሁ ይላፉ። ተመልሼ መጥቻለሁ። ተመልሼ ስመጣ ይኸው የቀደመው ነጭ ሽንኩርት እንዴት ጥብስ እንዳለ ነጭ ሽንኩርት ጀመርኩኝ። በነጭ ሽንኩርት ይሄ ነጭ ሽንኩርት ነው። እሱ ጥብስ አለ። አሁን ቀጥታ ምንድነው የሚጨምረው? ድንብላል ወይም ክዝበራ ጨምረዋለሁ። ድንብላል ወይ ክዝበራ ይኸው አጥቤ ክትፍ አድርጌ ነበረ። እሱን
ጨመርኩኝ። እሱ ደግሞ ከነጭ ሽንኩርቱ ጋር ጥብስ ይላል። እሱ ጥብስ ስል ነው መጨረሻ ላይ ምን እንደምጨምር ደግሞ አሳያችኋለሁ ቤተሰቦቼ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በተለይ ሰብስክራይብ አድርጉ። ሰብስክራይብ እየገጫችሁ ላሉ ሰብስክራይብ፣ ላይክ ገጭ ግጭጭጭት እያደረጋችሁ ይላፉ። ማረን በጣም ወዳቸዋለሁ። ለማንኛውም እናንተ እዚህ ሀገር እንደዚህ ምግብ እየሰራ አሁን ህልሜም እንደሆነ ታውቃላችሁ። ኢትዮጵያ ገብቼ ሜሲ ባርና ሬስቶራንት ከፍታለሁ ብዬ እቅድና አላማ አለኝ። ስለዚህ ደግሞ እዚህ ብቻ አይደለም ሞያዬን ማሳያቸው፣ ኢትዮጵያ ገብቼ ማሳያቸዋለሁ። ስለዚህ ሰብስክራይብ እያደረጋችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦች። ዛሬ ደግሞ ያው ቀጥታ ይሄን ይመስላል። ይሄ አሁን ጥብስ ስል ደግሞ መጨረሻ ላይ ተመልሼ መጥቻለሁ። ክዝበራ እንደዚህ ጥብስ ብሏል። ክዝበራ በነጭ ሽንኩርት እንደዚህ ጥብስ ብሏል። አያችሁ። አሁን ጋይስ አሁን ነው ስራችን። አሁን በጣም ጥንቃቄ የሚያስፈልገው ሙሉክዬ ወዲያውኑ ሳረግ ወዲያውኑ ሐሞት ካላረኩኝ የቀን ሙሉ ስራችን ውሃ በላው ቤተሰብ። አሁን ይሄው በስሏል። ይሄ ክዝበራ ሙሉክዬ ላረግ ነው። ሙሉክዬ አረጋለሁ ወዲያውኑ ሙሉክዬ አረኩኝ ጋይስ። ይሄው ሐሞቱ ይሄን ሁላ ማለት ነው። ሎሚ አያችሁ እንዳለ በዚህ ላይ ጨምራለሁ ሎሚ። ይሄ ካልገባ ውሃ በላችሁ ወዲያውኑ ማለት ነው። ለምን ያው ታውቃላችሁ የእሱን ጸባይ የዚህ እንዴት እንደሚሆን ምናምን ስለምታውቁ ታውቃላችሁ። አሁን ከዛ አያችሁ አሁን ሎሚ ጨመርኩኝ። አሁን በቃ ወዲያውኑ ድርግም ማድረግ ነው ያለብን እንጂ ካልሆነ ቀን ሙሉ የለፋችሁ ልፋታችሁ በቃ ሰዎቹ ኧረ ሜሲ አንሽልኝ ከፊታችን ነው ምሉ። ሎሚ ወዲያውኑ ካልገባ ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ እምዬ ዶሮ ይኸው ቀቀልኳት። እምዬ ዶሮ ቀቀልኳት። የውሃ የዚህ የዶሮ ውሃ እዚህ ጋር ጨምራለሁ። ለምን እንደሆነ ጣዕሙ በጣም ይጣፍጣል። የዚህ የዶሮ ውሃ መጀመሪያ ዶሮ ተቀቅሎ የመጀመሪያው ውሃው ደፍቻለሁ ቆሻሻ። ከዛ ይሄ ንጹህ ውሃ ነው። ቅመማ ቅመም ስለጨመርኩኝ ነው። ሽንኩርት ምናምን ቅመማ ቅመም ጨምሬ ስለቀቀልኩኝ ከለሩን ቀይሯል። ስለዚህ ይሄ ውሃ ምንድነው ማረገው? በዚህ ላይ ነው ማረገው። ለምን ጣዕሙ የሙሉክዬ ጣዕሙ በጣም ይጣፍጣል። የዶሮ እንትን ሶሱ ማለት ነው። ከዛ ዶሮውን አውጥቼ በዚህ ላይ ፍትፍት ነው ማረገው። በኋላ ላይ አሳያቸዋለሁ እስከ መጨረሻ። ለምን የኔ ልጆቼ አጥንት ነገር አይወዱም አይበሉም። ስለዚህ አጥንት ካገኙ ኧረ ሜሲ ያዙ ልቀቁኝ ነው ምሉኝ። ስለዚህ አጥንቱን አውጥቼ ስጋውን ብቻ ለቃቅሜ እዚህ ጨምራለሁ። ስለዚህ በቀጣዩ ደግሞ እሱን አሳያቸዋለሁ የኔ ውድ ቤተሰቦቼ። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ አበረታቱኝ። አሁን ይሄን ይመስላል። ቀጣዩን ስቴፕ ደግሞ አሳያቸው። አብራችሁን ቆዩ ውድ ቤተሰቦቼ። ቤተሰብ ተመልሼ ስመጣ ሙሉክዬ ይሄን ይመስላል። ቅድም ያሳያችሁ ዶሮቹን ፍትፍት አድርጌ ደግሞ በዚህ ላይ ጨምራለሁ። ታውቃላችሁ ያው እኔ ልጆች አጥንት ስለማይበሉ ዶሮቹን ፍትፍት አድርጌ እንደዚህ ጨምራለሁ። ከዛ በኋላ ማለት ነው በሩዝ ይበላል። አሁን አያችሁ እንዴት እንደሚበላ። እዛ እንደዚህ ነው ሙሉክዬ አሰራር። መጨረሻ ላይ ትክትክ ብሎ ምርጥ ክችን ጥር ያለ ዶሮ ወጥ አይደል የመሰለው። በእናታችሁ እግዚኦ ምርጥ ዶሮ ወጥ ነው የተሰራው። ያው መቃቃያርቴ ዶሮ ወጥ በሉ። ያው ይሄን ይመስላል ሙሉክዬ። ከዛ እምዬ ሩዝ በጎን አሁን እሷን አሳያችኋለሁ። ሩዝ እንሰራለሁ። ከዛ አያችሁ ከዛ በጎን ሩዝ ይደረጋል። ከዚህ እየተቀዳ ይበላል። አሁን ምን እንደማድረግ ታውቃላችሁ? ቆንዳ በርበሬ ትንሽ አደርገዋለሁ። ከዛ ያው መቼም ማንረሳው ጨውና ቆንዳ በርበሬ። ከዛ ጥቅጥቅ ይላል ከዶሮ ጋር ብስል ይላል። ከፈለገን ደግሞ ያው ትንሽ ውሃ እንጨምራለን።
አያችሁ እንዴት እንደሆነ ለዚህ ደረሰ። ይሄን ይመስላል ሙሉክዬ ማለት ነው። አሁን ደግሞ አሳያችኋለሁ። መጨረሻ ላይ ደግሞ ሩዝ ተቀቅሎ አንድ ላይ ትክትክ ስል በሰል ስል ደግሞ አሳያችኋለሁ። አሁን ዶሮ ስለጨመርኩኝ እንደገና ከዶሮ ጋር ትክትክ ማለት አለበት። ባራትና ጨው ጨምራለሁ ቤተሰብ። ከዛ በኋላ ደግሞ ትክትክ ስል ያው በኋላ ሰዎች ስበሉ ምናምን መቼም አልቀርጽም። ቤት ደግሞ እንግዳ አለን። ይህ ምግብ ደግሞ በክብር ለእንግዳ ነው የሚቀርበው። እንግዳ አለ። ስለዚህ ቤተሰቦቼ መጨረሻ ላይ ደግሞ ያለው ነገር አሳያለሁ። ተመልሼ እስከምመጣ ድረስ እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ። ተመልሼ መጣው። እሺ ቤተሰቦቼ መጣው፣ ይዤ እመጣለሁ። ሁሉም ነገር አዘጋጅቼ ደግሞ እመለሳለሁ። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ የኔ ውድ ቤተሰብ ተመልሼ መጥቻለሁ። ይኸው ሰርቼ ጨራርሼ እንደዚህ ይመስላል ሙሉክዬ። አያችሁ ቅድም የጨመርኩኝ ዶሮዎቹ እንዴት እንደተፈተፈቱ ማለት ነው። ይኸው ሙሉክዬ ይሄን ይመስላል። ከሱ ጋር ደግሞ ይኸው ሩዙን ሰርቻለሁ። የሩዙ ግርማ ሞገሱን እዩ። ሩዙ ሰራው። ከዛ በጎን ላይ ሩዝ ይደረጋል። ከዛ ሙሉክዬ ይደረጋል። ከዛ በኋላ ይኸው ይሄ ክብስ ታስደርቃላችሁ። ይሄ ክብስቱ ይደረጋል። ከዛ በኋላ ሽንኩርት፣ ይሄ ሽንኩርት በቪኒጋር ነው በካል ማለት ቪኒጋር ቀይ አለ በሱ ላይ እንዲደረጋል። ከዛ በኋላ ሳህኑ ላይ ይደረጋል። ከላይ ይሄ ነስነስ ይላል። ከዛ በኋላ ከፈለጋችሁ በዚህ ክብስ ከፈለጋችሁ በቃ ምሳችን ይሄን ይመስላል። አሁን በኋላ ላይ ሳቀራረው አሳያችኋለሁ። ይሄን ይመስላል የዛሬ ሙሉክዬ አሰራር ሩዝ። ያው አያችሁ ውበቱን ማርያም ደግሞ እንዴት አባት እንደሚጣፍጥ። ያው ጾም ስለሆነ እኔ አልበላም እንጂ በጣም ወደው ምግብ ነው። በነገራችን ላይ ይሄን ይመስላል ሙሉክዬ አሰራሩ ይሄን ይመስላል። ማይ ፋሚሊ ቤተሰቦቼ በሌላ ጊዜ በሌላ ምግብ አሰራር እስከምመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አበረታቱኝ። እኔ የእናንተው ቅመም መሲ ነኝ። ወዳችኋለሁ ሁላችሁም እና አመሰግናችኋለሁ ስለምትከታተሉኝ። በጣም ወዳችኋለሁ የኔ ቤተሰቦቼ። ኖሩልኝ ሁላችሁ። አስተያየት ኮመንት እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ ይኸው እስቲ ግርማ ሞገሱ እንዴት አባቱ እንደሚያምር። አሁን ለአንደኛው ልጄ ምሳ ሲጭኝ በላለ እሷ እንደዚህ አቀራርቤያለሁ። አያችሁት ውበቱ ግርማ ሞገሱ እና ስለምትከታተሉኝ አመሰግናለሁ። የዛሬ ቪዲዮዬ ይሄን ነበር። ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ ውድ ቤተሰቦቼ። ወዳችኋለሁ።